3.4 ሚሊዮን ብር የአንድ ወር የምከፍለው የቤት ኪራይ ዋጋ ነው፣ ግን ያንስበታል ብዬ ነው ማሰብ። ከቦሌ መድኃኔዓለም ቤተክርስቲያን እዩት ቤቴ ያለውን ቅርበት። ይሄ ለማንኛውም ቦሌ መድኃኔዓለም ላይ የሚገኘው ሳይታችን ነው። ከቤተክርስቲያኑ ምን ያህል ርቀት እንዳለው አያችሁት? እዚህ ቦታ ላይ በጣም አብዛኞቹ ቤቶች ተሽጠው አልቀዋል። አሁንም ግን እዛው የድሮ ሳይታችን ላይ ይሄን ባለ 4 መኝታ 217 ካሬ በውጪ በኩል የራሱ የሆነ የሰራተኛ ቤት ያለው እንደምታዩት የተናጠል ካርታ ያለቀለትና 90% የተጠናቀቀ ነው። በጣም ከአጭር ጊዜ በኋላ ፊኒሺንግ መስራት መጀመር ትችላላችሁ፣ ወይንም ደግሞ ከኛው በአማራጭ በፉል ፊኒሽ መግዛት ትችላላችሁ። በ50% ቅድመ ክፍያ ነው ይሄን ቤት እየሸጠን ያለ ነው። እንደነገርኳችሁ የተናጠል ካርታ አለው። ቀሪውን 50% ደግሞ ለመክፈል ምንም አይነት ወለድ አይትጠየቁም። ያለ ምንም ወለድ ነው የምትከፍሉት። ባለ 1 እና ባለ 2 መኝታ ቤቶችም እዛው ሳይታችን ላይ በአዲሱ ሳይት ማለት ነው እሱ ጋር ማግኘት ትችላላችሁ። በ20% ቅድመ ክፍያ ነው እነሱን ደግሞ ማግኘት የምትችሉት። ከዛ ውጪ ደግሞ 30% ቅናሽ የተደረገባቸው የንግድ ሱቆች ማለትም 70% ለከፈለ 30% በነፃ ብለን የንግድ ሱቆችን የማጣሪያ ሽያጭ እያደረግንባቸው ያሉ ከ20 ካሬ ሱቆች አሉን። በ15% ቅድመ ክፍያ ያለ ምንም ወለድ እሱንም ማለት ነው። ስልኬ ባዮ ላይም ካፕሽን ላይም አለላችሁ፣ ደውሉልኝ። ቻው።